ይስጥልን ውድ የማዕድ ቤተሰቦች እንደምን ከረማችሁ? እኛ ሰላም ነን። ሰላማችሁ በዝት ይበል። ያው ጠፍተናል፣ ቪዲዮም አልሰራንም። ይህም የሆነበት ምክንያት ምን መሰላችሁ? የረጅም ዓመት የትዳር ጉዞ ስናከብር ቆይተናል። ይኸው የ65 ዓመት የ52 ዓመት የ50 ዓመት የትዳር ጉዞ እነዚህ ባለ ትዳሮች ጋር አብረን የፕሮግራሙ ታዳሚ ሆነን እኛም ትምህርት ልምድ ቀስመን ወደ ተመልካቾቻችን መተናል። ተመልካቾቻችን በትዕግስት በአክብሮት ጠብቁ። እናመሰግናለን። ዳርና ዳሩና እናንተ ዳርና ዳሩና እናንተ ሄሎ ሄሎ ደውላለሁ በጣም ይቅርታ ጠይቃለሁ። እሺ ቀስ እያላችሁ አይዞሽ ቤት ውስጥ አለ ማንም አለ Quase legit. ሰላም ጤና ይስጥልን ውድ የማዕድ ቤተሰብ ተከታታዮች እንደምን አላችሁ? ዛሬ ትልቅ ቤት እንገኛለን። በዓል እያከበርን ነው። እስቲ አባታችን ስሞትን ያስተዋውቁልን። ተስፋዬ ከበደ ይባላል። የማዕረግ ስሜ ሻምበል ባሻ ተስፋዬ ከበደ ይባላል። በጣም ደስ ይላል። እንግዲህ እርሶ ትልቅ አባት ኖት፣ ለዚች ሀገርም ትልቅ ባለውለታ ኖት። ብዙ ሀገር ሰርተው ብዙ ነገር ያበረከቱ አባት እንደመሆኖት መጠን ዛሬ ደግሞ 65 ዓመት የጋብቻ በዓላችሁን እያከበራችሁ እንገኛለን። እኛም ያው የዚህ ድል ተጠቃሚ ሆነን የበረከት ተሳታፊ በመሆናችን እኛም ደስተኛ ነን። ከልጅ ልጆቾት ከመላው ቤተሰብ ጋር በደመቀ ሁኔታ እያከበርን እንገኛለን። እስቲ የዛሬው በዓል እርሶ ምን ተሰማዎት? እንደው አመሰግናለሁ። እጅግ በጣም ደስ ብሎኛል። በእውነቱ እንዲህ አይነት እድል ለማንም ለልጆቼም ለወገኖቼም በሙሉ እንዲደርስና እንደኔ ተደስቶ ልጅ አይቶ እንዲያሳልፉ እመኛለሁኝ። እና እንደው ከናንተ ትዳር እንደው እኛ አሁን ሰዎች አሁን ወጣቶች ወንዱም ሴቱም እንደው ምን ይማር ይላሉ እርሶ? እንደው በእውነት በአሁኑ ሰዓት
ነገ ተጋብቶ ዛሬ ተጋብቶ ነገ ስለሚፋቱ ያንን ነገር ተጠናንቶ ይሆናል አይሆንም ተብሎ ካልሆነ በስተቀር እንደው ያንን ያለ አግባብ መጋባት ጥሩ ስላልሆነ ተጠያይቆ ተተዋውቆ ተጠናንቶ እንዲጋቡ እና ኑሮ እንደዚህ እስከ መጨረሻው ልጅ ወልዶ እንዲስሙ እመኛለሁ። በጣም ደስ ይላል። እናታችን ዛሬ እንግዲህ የደስታዎች ቀን ነው። እንደው ዛሬ ምን ተሰማዎት? ስሞትን በመጀመሪያ አስተዋውቀው ከዛ ደግሞ የተሰማዎትን ስሜት ለተመልካቾቻችን ግልጽ ቢያደርጉልን። ዘርፌ ደሜ እባላለሁ ስሜ። እሺ ምን እንደው ተሰማዎት? ዛሬ ልጆችዎት የልጅ ልጆችዎት ተሰብስበው ዘመድ አዝማድ ተሰብስበው በአማረ በደመቀ ሁኔታ እያከበርን እንገኛለን። የኔ ጋብቻ ዓመት 65 ዓመታችን ማለት ነው። በጣም ነው ደስ ያለኝ ከቅድመ አያቶቼ ጋር ከልጅ ልጆቼ ጋር ከአያቶቼ ጋር እዚህ በመድረሴ በጣም ደስ ብሎኛል። በጣም ደስ ይላል። እንደው እርስዎ ይሁላ ልጅ ወልደው በልጅ ተባርከው አሳድገው ምንም ኮሽ ሳይልቦት እስከዛሬ በፍቅር መቆየት ይሄ በጣም ከሳይንስ በላይ ሳይንስ ነው እና በጣም ደስ የሚልና ትልቅ ነገር ነው። እንደው አሁን ላለው ትውልድና አሁን ላለው ባለትዳር ምን ይመክራሉ? እንግዲህ እንደኛው ኑሮ ይዘው ትዳራቸውን መርተው ልጆቻቸውን ወልዶ አሳድገው ስሞ እንዲኖሩ እንመኛለን። በጣም ደስ ይላል። ማስተላለፍ የሚፈልጉት መልእክት ይኖራል? አባታችን ማመስገን የሚፈልጉት አካል ማስተላለፍ የሚፈልጉት መልእክት ይኖራል? አለኝ። እሺ ልጄን ሰላማዊት ተስፋዬን አመሰግናታለሁ። እንዲሁም ያሉትን ልጆቼን በሙሉ አመሰግናለሁ። ባለቤትንም ወይዘሮ ዘርፌ ደሜን አመሰግናለሁ። በሰላም በፍቅር እስካሁን ድረስ አብረን ቆይተን ይህን ሁሉ እድሜ አብረን ያሳለፍን ስለሆነ እግዚአብሔርን አመሰግናለሁ። እሱ ነው ለዚህ ያደረሰንና አሁንም ምን መሰው የጥበብ ማዕድን በጣም አድርጌ አመሰግናለሁ። መጥቶ ዛሬ የኛን የልደት ደስታ አይተው አሳምሮ ያሳመሩን ስለሆነ እጅግ በጣም አመሰግናለሁ። አመሰግናለን። እናታችን ጨርሰዋል። ሰላም ጤና ይስጥልን ውድ የማዕድ ቤተሰቦች እንደምን ከረማችሁ? ዛሬ እንግዲህ በትልቅ ቤተሰብ መሀል ተገኝተን ትልቅ የጋብቻ በዓል እያከበርን ነው። እናታችን እስቲ እርስዎ ራስዎትን ያስተዋውቁልን። እሺ ብዙነሽ ኃይሉ እባላለሁ። ብዙነሽ ኃይሉ እባላለሁ እና ወይዘሮ ዘርፌ በጣም መወዳቸው እህቴ ጓደኛዬ እህቴ ናቸው። ደስታቸው ደስታዬ ነው፣ ሀዘናቸው ማዘኔ ነው። በጣም ከሚገባ በላይ እንዋደዳለን። በዚህ ላይም እኛ አንድ ማህበርተኛ ነን። ተመካክረን ተፈቃቅደን አንቺም ውጪ እኔም ልውጣ ተባብለን የምንሄድበት ደርሰን እንመጣለን። ሌላ ነገርም በጣም ደስ ይላል። እንደው ዛሬ የ65ኛ ዓመት የጋብቻ በዓላቸውን እኛም ጎረቤቱም ዘመድ አዝማድ የልጅ ልጅ ተሰብስበን በአማረ እና በደመቀ ሁኔታ እያከበረን እንገኛለን። እንደው እርስዎ ምን ተሰማዎት? ከሚገባ በላይ ከባድ ደስታ ነው የተሰማኝ። እንደው ካልታሰበ የታሰበ ሳይሆን ታሰበው እና ትውልታቸው ደስ ብሎኛል። በእኛም እድሜም ቢሆን ከስንት አንድ ነው እንደዚህ የሚያጣጥሙ የእነሱ ደግሞ በጣም ደስ የሚል ነው። መልካም። እርሶ አሁን ጓደኛ ኖት፣ ጎረቤት ኖት፣ ማህበርተኛ ኖት። እንደው እኛ ከእናንተ አሁን ያለን ወጣቶች ተመልካቾቻችን በደንብ እያዩን ነውና ምን እንማር? እንደው ላለው ወጣት ለአሁኑ ትውልድ ምን ማስተላለፍ የሚፈልጉት ነገር ይኖር? እንግዲህ መቼም የኛ ሰዓትና የነሱ የተለያየ ነው። እዛውም ቢሆንም ከአንድ መርጋት መውለድ መክበድ ከሁሉ ነገር ታቅቦ አላማቸውን የሚፈልጉትን ማስተካከል መቼም ይመከራል።
እንጂ ሌላ መቼም ልጆች ናቸው። ያው እንግዲህ እናት ሆነን እኛ እነሱን መምከር ነው ያለብን። ጥሩ ደረጃ እንዲደርሱ እንዲወልዱ እንዲከብዱ ነው የምናስበው። እንግዲህ ቤትም ምንም የምናስበው ይሄንን ነው። አሁንም እንደዛው ነው። እናትነት እንዴት ነው? እስቲ እንደው አሁን ላሉት ወጣቶች እንደው ቀንጨብ አድርገው አጠር አድርገው ቢገልጹልን። እናንተ በጣም ጎበዞች ናችሁ። ብዙ ነገር ከእናንተ መማር አለብን። እንደው አሁን ደግሞ የሚያዩትና የሚያውቁት ነው ያለው የዘመኑ ነገር። ከእንደው አጠር ያለ ነገር እንደው ጠንከር ያለ መልእክት ቢያስተላልፉልን፣ እናትነትን ትዳርን እንዴት ታግሰው ማለፍ እንዳለባቸው። አዎ እናትነት በጣም ከባድ ኃላፊነት ይጠይቃል። ልጆቻችንን ባለን አቅምም እንመክራለን። እኛም ደግሞ እነሱ ስናሳድግ ብዙ ነገር ደስታም ሊገጥመን ይችላል፣ ችግርም ሊገጥመን ይችላል። እንዳሁኑ ሳይሆን የእኛም ማሳደግ ደግሞ ከባድ ነው፣ እጥፍ ነው። የእናት ውለቷ ከፍተኛ ነው እና እንግዲህ ከስንት አንድ ነው ራሳቸውን እንዲችሉ ከብዙ ነገር እንዲታቀቡ አግብተው ዛሬ ገብቶ ነገ መውጣት ሳይሆን በጥሩ ሁኔታ ራሳቸውን ተቆጣጥረው ትዳራቸውን ወልደው ከብደው እኛ ያየነውን እንዲያው እመኛለሁ። ጥሩ። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ ምን ማመስገን የሚፈልጉት አካል የሚያስተላልፉት መልእክት ለልጆቹ ነው? ለፈለጉት አካል ደስ እንደው ለጓደኛዎትም፣ ለጓደኛዬ፣ ለልጆቹም፣ ለተመልካቾችም። ለጓደኛዬ በጣም ያልታሰበ ደስታ ነው ዛሬ ገጠመን። እሳቸው የሚጽናኑበትን ነው እግዚአብሔር ዛሬ ራሱ እግዚአብሔር መሰከረላቸው። ከማንም በላይ የምወዳቸው እህቴ ናቸው። ባለቤታቸውንም ሁሉንም ቤተሰቡን ልጆቹንም እወዳለሁ። እንግዲህ መጠናከር ያለ ነው። ሁላችንም መመካከር ነው እንጂ የምናመጣው ነገር የለም። መመካከር አንቺ እንዲህ ነው አንተ እንዲህ ነው መባባል ነው። እኛ እንግዲህ የምናውቀው ይሄንን ነው። ሌላኛ ምንም የምናውቀው ነገር የለም። መፋቀር መዋደር ነው። ያገኘነውን ተከፋፍለን መብላት ነው። በቃ እኔ እየበላው በቡና ቁርሳችን ምሳ ነው። ሁሉ ነገር ያማረ ህይወት ነው ያሳለፍነው። የኛን ደግሞ እድል እነሱ በትምህርትም ጥሩ ነው፣ በሁሉም ጥሩ ነው። ደግሞ የበለጠውን እንዲያገኙ ደግሞ እንመኛለን። አሁንም እናመሰግናለን እናታችን። በሌላ ፕሮግራም እስከምንገናኝ በጥበብ ማዕድ ስም እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ እንደምታዩት በአማረና በደመቀ ሁኔታ በጣም ቆንጆ ፕሮግራም እና ቆንጆ ጊዜ ያሳልፈናል። ሌላ ጊዜ በሰፊው የምንገናኝ ይሆናል። የራሴው ጥላ ገባ። ሊያመጡ ነው። አይዞህ ያ ጀማዓ እዚህ ጋር ሆኜ ማለት ነው የአልትራን ብቃት ተመልካች እዚህ ጋር ሆኜ በኳሊቲ እንዴት እንደማመጣቸው አውቃለሁ። የእንትራም ስልክ አለ ኳሊቲ የለውማ። አንቺ አሁን ካንቺ የምትጠበቅ